አብዛኛው የአረብ ሀገር እህቶች ትልቁ ስህተት ምንድነው? አረብ ሀገር ትለፋላችሁ፣ ደም ትተፋላችሁ፣ ከሰውነት ተራ ትወጣላችሁ፣ ዝቅ ብላችሁ ሰርታችሁ ኢትዮጵያ ስትሄዱ አላያችሁም፣ አልሰማችሁም፣ ምንም ነገር የላችሁም። ከሰውነት ተራ ወጣችሁ ተጎሳቅላችሁ የምትታዩ አብዛኛው እንደዛ ነው። ያለፈበት እንደው ያለፈለትም በጣም ጥቂት ነው። ይሄ ነገር መሆን የለበትም። የሰው ሀገር ላይ ዝቅ ብላችሁ የአረብ ወንድ ከፍ ዝቅ አድርጎ እያዘዛችሁ እየላካችሁ ከሰውነት ተራ ወጣችሁ ደም ተፍታችሁ የሰራችሁ ሰዎች በሀገራችሁ የመስራት ብቃታችሁ እየተሄደ ዛሬ እዚህ ሀገር ሆናችሁ ስልካችሁን ተጠቅማችሁ ነገ ኢትዮጵያ ሄዳችሁ የሥራ እድል የምታገኙበትን መንገድ ማመቻቸት አለባችሁ ግዴታ። ለዛም ነው ወደ ሚዲያ ኑ ስሩ እያልኳችሁ ያለሁት። ኦኬ የሰው ሀገር ላይ ትለፋላችሁ፣ እንቅልፍ ታጣላችሁ፣ ትረገጣላችሁ፣ ትሰደባላችሁ፣ ትደፈራላችሁ፣ ትመታላችሁ፣ ደም ትተፋላችሁ። እንደዛ ሆናችሁ እንኳን በቃኝ ብላችሁ ያላቆማችሁ ሰዎች ሀገራችሁ ሲሄዱ ነፃነት አለ፣ መንቀሳቀስ ትችላላችሁ። በገዛ ሀገራችሁ ከሰውነት ተራወታችሁ ኩርምት ብላችሁ የምትቀመጡ ሰዎች መሆን የለበትም። ይሄ ነገር መሆን የለበትም። የእውነት መጠንከር ያለባችሁ፣ የእውነት መስራት ያለባችሁ፣ የእውነት መጀገን ያለባችሁ ሀገራችሁ ላይ ነው። ድጋሚ ስደት እንዳይታሰብ አድርጋችሁ ሀገራችሁ ላይ ነው መስራት ያለባችሁ። ለልጆቻችን ሀገራቸው ላይ እንዴት ሰርተው እንደሚለወጡ ተምረው እንዴት ነው ሀገራቸው ማስተዳደር እንደሚችሉ ነው ማውረስ ያለብን እንጂ እኔ እንደኔና እንዳንቺ ስህደትን አይደለም። በፍጹም ወደ ሚዲያኑ ስሩ፣ ስልካችሁን ተጠቀሙት። ጊዜው የኢንተርኔት ነው፣ ጊዜው የቴክኖሎጂ ነው፣ ጊዜው የኦንላይን ነው። ጊዜያችሁን በአግባቡ ተጠቀሙ። አረብ ሀገር ያላችሁ እህቶች ጊዜያችሁን በአግባቡ ተጠቀሙ። አንድ ጊዜ ካመለጠ አመለጠ ነው። እድሉ አላችሁ፣ እድላችሁን ተጠቀሙ። ኦኬ ቁም ነገር ቦታ ላይ ዋሉ። ቁም ነገር አዘል ሁኑ። ቁም ነገረኛ ጓደኛ ያዙ። ሀሜተኛ ጓደኛ አትያዙ። ስራ አጥ ጓደኛ አያስፈልጋችሁ። በስልካችሁ ስራ ፍጠሩ። ኢትዮጵያ ሄደሽ ተሰባብረሽ ኩርምት ብለሽ የጨው ስጠኝ የበርበሬ ስጠኝ እያልሽ መኖር የለብሽም። ጠንከር በይ፣ ጠንከር። ነገ ኢትዮጵያ ስትሄጂ እቺ ነገር ትመጣለች። ለዚች ነገር ግን ዛሬ እዚህ ሀገር ላይ ሆናችሁ ስሩ።